የእስልምናን መረዳት የሻሃዳ ውስጥ ሚስጥር መግለጥ የሚለው ትምህርት ክፍል 4 ነው። የዚህ ክፍል ርዕሰ ጉዳይ ሸሪያ ምንድን ነው የሚል ነው። ሸሪያ መንገድ የሚል ትርጉም ያለው የአረብኛ ቃል ነው። አስታውሱ፣ እስልምና ሙሉ በሙሉ በትክክል ስለመመራት ነው። በእስልምና ውስጥ በጣም ኃይለኛው ዘይቤ በትክክለኛው መመሪያ መንገድ ላይ መገኘት፣ በትክክለኛው መንገድ ላይ መሄድ ነው። ሰይጣን ሰዎችን ከትክክለኛው መንገድ ለማሳት ይሞክራል። ሸሪያ ደግሞ የተገዛ የመሆኛ መንገድ ነው። የሆነው ነገር ምንድን ነው? ቀደምት ሙስሊም ሊቃውንት ቁርአንንና በተገኙት ጽሑፎች ሁሉ ውስጥ የተዘገበውን የመሐመድን ሕይወት ካጠኑ በኋላ ያንን ሁሉ ጽሑፍ የሕይወት መመሪያ ስልት ለማድረግ አጣሩት። ተቃርኖዎችን ምን ማድረግ እንዳለባቸው ዘየዱ። ነገሮችን ለማብራራት በቂ ነገር ያልተባለባቸውን ጉዳዮች ጠቅለላ አድርገው አስቀመጡ። ይህ የሕይወት የመመሪያ ስልት ሸሪያ ወይንም ሙስሊም ለመሆን የሚኬድበት መንገድ ተባለ። በተለያዩ የሸሪያ የአስተሳሰብ ጎራዎች መካከል ልዩነቶች አሉ። 4 የሱኒ ጎራዎች አሉ። የሱኒ እስልምና 4 ዋና ዋና ጎራዎች ጥቃቅን በሆኑ መንገዶች ነው የሚለያዩት። በጣም አስፈላጊ በሆኑ ጉዳዮች ሁሉ ዙሪያ ይስማማሉ። እንደዚሁም የሺያ ሸሪያ የተለያዩ ጎራዎች አሉ። የሺያ እስልምናና የሱኒ እስልምና ብዙ የጋራ የሆኑ ነገሮች አሏቸው። ምክንያቱም በተመሳሳይ የቁርአንና የሱና መሰረት ላይ ስለተመሰረቱ ነው። ሸሪያ ምን እንደሚመስል ማወቅ ከፈለጋችሁ የተጓዥ መደገፊያ በሚል ርዕስ በሰለመ አሜሪካዊ የተተረጎመውን መጽሐፍ ማንበብ ትችላላችሁ። የሸፊ ሕግ ኢንሳይክሎፒዲያ ነው። በደቡብ ምስራቅ እስያ፣ በግብፅና የአፍሪካ ክፍሎች ተግባራዊ የሚደረግ የሕግ አይነት ነው። የተለያዩ አተገባበሮችን ጠቅለል ባለ ሁኔታ ለማወቅ ጠቃሚ መንገድ ነው። በተለያዩ ርዕሶች መሰረት የተቀናበረ ነው። ሙስጠፋ ኬድሪክ የቦስኒያ ሙፍቲ ነበር። ሸሪያን በተመለከተ የሚከተለውን በጣም ጠቃሚ የሆነ አስተያየት ይሰጣል። የሸሪያ ሕግ ሲሉ የመካከለኛውን ዘመን ሕግ ያስባሉ። ያ በጣም አሳሳች ነው። እንዲህ አለ። ሸሪያ ማለት ምን ማለት ነው ታውቃላችሁ? ለጎረቤታችሁ ደግ መሆን ማለት ነው። ጥሩ መሆን፣ የተወሰኑ የሥነ ምግባር ሁኔታዎችን መያዝ። ያም ማለት እውነትን መናገር፣ ፍትሐዊ መሆን፣ ለሰዎች መመቸት፣ ለጋስ መሆን ነው። ሸሪያ ማለት ይህ ነው። ከሸሪያ ውጭ ራሴን ማድረግ አልችልም። ስለ ሸሪያ ምን ታስባለህ ብሎን የመጠየቅ ለምን ሙስሊም ሆንክ ብሎ እንደመጠየቅ ነው። እርሱ እያለ ያለው ስነ ምግባር የሸሪያ አካል ነው። የየዕለት ልማዶች የሸሪያ አካል ናቸው። የእምነታችሁ መሠረታውያንና እስላማዊ ልምምዶች የሸሪያ አካል ናቸው። ያለ ሸሪያ እስላማዊ ሕግ ሊኖራቸው አይችልም። በተወሰነ ደረጃ እምነታቸውን የሚለማመዱ ሙስሊሞች ሁሉ በሸሪያ የሚተዳደሩ ናቸው። ምክንያቱም መንገዱ እርሱ ነውና፣ እስልምና እርሱ ነውና። እንዲህ አለ። እንደ ሙስሊም ራሴን ከሸሪያ ሕግ ማፋታት አልችልም። ስለዚህ በጣም አስፈላጊው ጥያቄ የሸሪያ ይዘት ምንድን ነው? ምን ያህል ሰፊ ነው? በሸሪያ ለሚተዳደሩ ሰዎች ምንን ያመለክታል? ሸሪያ ከሐዲስ ጋር እንዴት እንደሚያያዝ እስኪ ምሳሌ ልስጣችሁ። ይህ ሐዲስ ከሳሒህ አልቡኻሪ የሰላምታዎች መጽሐፍ ነው። አቡ ሁራይራ የመሐመድ ጓደኛ የነበረው እንደዘገበው የአላህ መልእክተኛ መሐመድ ሰላም በእርሱ ላይ ይሁንና መሐመድ በተጠቀሰ ቁጥር እርሱን መባረክ የሙስሊሞች ልማድ ነው። ዘገባውም ጋላቢ እግረኛውን አስቀድሞ ሰላም ማለት አለበት። እግረኛውም የተቀመጠውን ሰው ጥቂት ቡድን ለብዙ ቡድን ሰላምታ ማቅረብ አለበት። ስለዚህ በአኬሄኖር በነበረበት ጊዜ በመንገድ ላይ ሲሄድ ሳለው አንድ ሰው በሞተር ሳይክል ሆኖ ወደ እኔ ቢመጣ በደንቡ መሰረት በሞተር ላይ ያለው ሰውዬ ሰላምታ ማስቀደም አለበት። ከዚያም እግረኛው ይመልሳል። በሞተር የተቀመጡ ጓደኞችን ብመለከትና እጄን ባወዛውዝላቸው እኔ አስቀድሜ ስለያዝኳቸው በመደናገጥ እጃቸውን ሲያወዛውዙልኝ ከሞተሩ ሊወድቁ ነው። በፈረሳችሁ ወይንም በሞተር ሳይክላችሁ ላይ ሆናችሁ እየጋለባችሁ ማለት ሊሆን ይችላል። በመሐመድ ዘመን ሞተር ሳይክል እንደሌላቸው ግልጽ ነው። ነገር ግን ምሳሌው ሰፋ ተደርጓል። የምታውቁትን ሰው ካያችሁ በፍጥነት ሰላምታ ለማቅረብ ዙሪያ ገባውን መቃኘት አለባችሁ። ስለዚህ ሰላምታ ለሚያቀርቡ ሰዎች በምን ሁኔታ እንደሚያቀርቡ ደንቡ ይህ ነው። በመሆኑም የቆሙና እየሄዱ ያሉ ሰዎች የተቀመጠን ሰው ቢያዩ ሰላምታውን አስቀድመው ማቅረብ የሚገባቸው እነርሱ ናቸው። ስለዚህ ሸሪያ ማለት ይህ ነው። ማን አስቀድሞ ሰላምታ መስጠት እንዳለበት የሚናገር መመሪያ። እኛ በባህላችን መመሪያዎች አሉን። ወንድ የሴትን እጅ፣ ሴት የወንድን እጅ መጨበጥ አለባቸው። ማንንና ማንን ማስተዋወቅ አለባችሁ። እነዚህን ሁሉ ደንቦች በእውነቱ አላውቅም። አውስትራሊያዊ በመሆኔ ምክንያት ትንሽ ግዴለሽ ሆንኩ ይመስለኛል። ነገር ግን በእስልምና እነዚህ ሁሉ የሃይማኖት ክፍሎች ናቸው። ሌላ ምሳሌ፣ የበለጠ ጠንከር ያለ ምሳሌ እዚህ አለ። ታይም መጽሔት በሰኔ 17 2002 እትሙ የሚከተለውን ዘገባ ይዞ ወጣ።
በናይጄሪያ የሚገኝ የእስልምና ፍርድ ቤት ከፍቺዋ በኋላ ከ9 ወራት በላይ ቆይታ ልጅ የወለደችው አሚና ለዋል ልጇ ጡት እስከሚጥልበት እስከ 2003 ድረስ በድንጋይ ተወግራ እንዳትገደል ወሰነ። ይህ በታይም መጽሔት ላይ የሚገኝ ትንሽ ንባብ ነው። በወቅቱ ስለ ጉዳዩ ብዙ ውይይት ነበር። አንዳንድ ሰዎች ይህ መካከለኛው ዘመን ሕግ ነው፣ ትክክለኛ እስልምና አይደለም፣ እስልምናን አያንጸባርቅም፣ ከመንገድ መውጣት ነው፣ አክራሪነት ነው አሉ። እኔ መጠየቅ የምፈልገው ጥያቄ ፍርድ ቤቱ ውግረቱን ለምን አዘዘ? ልጁስ ጡት እስኪጥል ድረስ ለምን ይጠብቃሉ? የዚህ ጥያቄ መልስ መሐመድ የሚል ነው። አዎ መልሱ መሐመድ ነው። እስኪ አዲሱን እንመልከት። ራሳችሁ ይህንን ማድረግ ትችላላችሁ። ኢንተርኔት ላይ ማየት ትችላላችሁ። የአዲስ ስብስቦችን ማግኘት ትችላላችሁ። መውገር ወይንም ጡት መጣል ብላችሁ ብትፈልጉ ታገኙታላችሁ። ስለዚህ ይህ አዲሱ ትርጉም ነው። አንዲት ሴት ከገሚድ ወደ መሐመድ በመምጣት እንዲህ አለችው፣ የአላህ መልእክተኛው ዝሙት ፈጽሜያለሁ፣ ስለዚህ አንጻኝ። ለመንጻት ነው ጥያቄ እያቀረበች ያለችው። ኃጢአትን አድርጋለችና ከኃጢአትም መንጻት ትፈልጋለች። መሐመድ ግን እምቢ አላት። የሚገርመው ግን በእስልምና ማንም ካላያችሁ ኃጢአታችሁን መናዘዝ የለባችሁ። በእስልምና ውስጥ እንድትዋሹ የሚፈቀድላችሁ ሁኔታ አንዱ እርሱ ነው። ራሳችሁን ማጋለጥ የለባችሁ፣ ተከልክላችኋል። መሐመድ ብዙ ጊዜ ማንም የማያውቀውን ኃጢአት በመናዘዛቸው ምክንያት ሰዎችን ገስጿል። ስለዚህ ያልተቀበላት። በሚቀጥሉት ቀናት በአንዱ እንዲህ አለች፣ የአላህ መልእክተኛ ሆይ ለምንድን ነው ያልተቀበልከኝ? በአላህ እምላለሁ አርግዣለሁ። እርሱም እንዲህ አለ፣ በቃ ጉዳዩን አልተውካልሽ እስክትወልጂ ድረስ ሂጂ። ከወለደች በኋላ ልጁን በጨርቅ ጠቅልላ ይዛ በመምጣት እንዲህ አለች፣ የወለድኩት ልጅ እነሆ። አሁንም ድረስ መንጻት እንፈልጋለች። እንዲህ አላት፣ ልጁ ጡት እስኪጥል ድረስ ሄደሽ አጥቢው። ልጁ ጡት ከጣለ በኋላ በእጁ ዳቦ የያዘ ልጅ ይዛ ወደ መሐመድ መጣች። ስለዚህ ምግብ እየበላ ነው ማለት ነው። እንዲህ አለች፣ የአላህ መልእክተኛ ሆይ ጡት አስጥዬ አምጥቼዋለሁ፣ ምግብ ይበላል። መሐመድም ልጁን ከሙስሊሞች መካከል ለአንዱ ስጡ። ከዚያም የቅጣት ውሳኔ አስተላለፈ። እርሷን በጉድጓድ ውስጥ እስከ ደረቷ ድረስ ተቀበረች። ለሕዝቡም ትእዛዝ ሰጠ፣ ተወገረችም። በሰሜን ናይጄሪያ የሚገኙ እነዚህ የሸሪያ ዳኞች በመሐመድ ምሳሌነት መሠረት የፈረዱ እንደሆነ ልብ በሉ። በሸሪያ ሕግ መሠረት ነበር የፈረዱት። በእስልምና ሕግ መሠረት እነዚህ ሁዱድ ቅጣቶች እጆችን መቁረጥ ወይንም ዝሙተኞችን መውገር እንደ መንጻት ሥርዓት ነው የሚቆጠሩት። በቅርቡ ካናዳዊ የሆነ አንድ ሙስሊም ሊቅ እነዚህ ሕግጋት ጥሩዎች ናቸው፣ ምክንያቱም ሙስሊሞች ወደ ገነት ነጽተው እንዲሄዱ ይፈቅዱላቸዋልና በማለት ሲናገር ተቀርቷል። ስለዚህ መወገራቸው ወይንም እጃቸውና እግራቸው መቆረጡ ለሰዎች ትልቅ በረከት ነው፣ ምክንያቱም ይነጻሉና። ያ እንግዲህ የመንጻት ሥርዓት አሰራር ነው። ቅጣቱ በመሐመድ ምክንያት እንደሆነ ልብ በሉ። እንደዚሁም ጡት የመጣል ምሳሌነት። ልጁ ጡት እስኪጥል ድረስ እናትየዋ እንዳትገደል መሆኑ የአላህ ርኅራኄ ምሳሌ ነው። ስለዚህ ይህም የሸሪያ ነው። ከተግዳሮቶቹ መካከል አንዱ ሙስሊሞች እኛ በሸሪያ ሕግ ስር መተዳደር እንፈልጋለን ቢሉ ጥያቄው ምን ያህል የሸሪያ ሕግ የሚል መሆኑ ነው። ጥቂት ብቻ ወይንም ደግሞ ትልቅ መጠን የቱ ነው መቆሚያው? ሸሪያና የሃይማኖት ነጻነት። የሸሪያ ሕግ እስላማዊ የሆነ ማኅበረሰብ ይፈልጋል። ምክንያቱም ያ ካልሆነ ዝሙተኞችን የሚወግር ማን ነው? መንግሥት ነው ያንን ማድረግ ያለበት። ወይንም ደግሞ ጎረቤቶቻችሁ ያንን ያደርጋሉን? ያንን ለማድረግ ካልተፈቀደ መንግሥት ይቀጣቸዋል። አንድ ሰው በምዕራባውያን ኅብረተሰብ አባት ልጁ እንዲሰልም ማስገደድ ባለመቻሉ ወቀሳ ሰነዘረ። ባለመጸለዩ ምክንያት ልጁን መምታት አይችልም። ያንን ማድረግ ሕገ ወጥ ነው። ነገር ግን በእስላማዊ ማኅበረሰብ መካከል ያንን ማድረግ ልጁ ለእስልምና እንዲታዘዝ ማስገደድ ግዴታው ነው። የሸሪያ ሕግ የማያምኑ ሰዎችን መዋጋትን ያጠቃልላል። ሙስሊም ያልሆኑትን መዋጋት የሸሪያ አካል ነው። ስለዚህ የሸሪያ ጂሃድ ክፍል ነው። የቀድሞ የሱዳን ሕዝቦች የነጻነት እንቅስቃሴ መሪ ጆን ጋራንግ ይህንን ጥያቄ ጠየቀ። ይህንን በጣም አስፈላጊ የሆነ ጥያቄ ጠይቃለሁ። ጂሃድ እርሱን የሚያወጁት ሰዎች ሃይማኖታዊ ግዴታውን ወይንስ እርሱ የታወጀባቸው ሰዎች ሰብአዊ መብት ጥሰት ነው? ደቡብ ሱዳን በጂሃድ ምክንያት ከ1 ሚሊዮን በላይ ሰዎችን አጥታለች። የደቡብ ክርስቲያኖችም በሸሪያ ሕግ ስር ላለመኖር ሲዋጉ ነበር። የሆነው ነገር ምንድን ነው? ሰሜኑ ከዚያ ወዲህ የዘር ማጥፋት ጦርነት እቅድን ተግባራዊ አድርጓል። አሁንም ድረስ በሰሜን ሱዳን በባርነት የተያዙ ከ30 ሺህ በላይ የደቡብ ሱዳን ክርስቲያኖች አሉ።
በጦርነት ተማርከው የተወሰዱ ናቸው። እናም ይህ የሰብአዊ መብት ጥሰት ጉዳይ ሆኗል። አብያተ ክርስቲያኖቻችሁ ይህንን ጉዳይ እንዲያውቁና እንዲጸልዩ አበረታታችኋለሁ። ከባርነት የተዋጁ እንዲሆኑም ጸልዩላቸው። ጥያቄው ይህ ነው። ለሙስሊም የሃይማኖት ነጻነት ማለት በሸሪያ ስር መኖር ከሆነ ያ ማለት አንድ ሙስሊም አክራሪ ሙስሊም እስልምናን በትክክል መከተል የሚፈልግ ነጻ ሊሆን አይችልም። የእስልምና ሕግ የአገሪቱ ሕግ እስኪሆን ድረስ ሙሉ የሆነ የሃይማኖት ነጻነት የለውም። አገሪቱ ሸሪያን ተግባራዊ እስክታደርግ ድረስ የሃይማኖት ነጻነት ጉዳይ ነው። በሜልቦርን የሚኖር ሙስሊም ልጅ የማሳደግን ኃላፊነት መንግስት ለሚስቱ በመስጠቱ ቅሬታውን ገለጸ። ምክንያቱም በሃይማኖቱ መሰረት ልጅ የማሳደግ መብት የእርሱ ስለሆነ የእርሱ ሃይማኖት በመንግስት እየተጨቆነ ነው። በአውስትራሊያ ውስጥ ሃይማኖትን በነጻነት መለማመድ አልቻለም። ስለዚህ ስለ ሃይማኖት ነጻነትና ስለ እስልምና ስናወራ የትልቅ የሆኑ የሰብአዊ መብት ጥያቄዎችን ያስነሳል። ሌላው ምሳሌ የካንተርቤሪ ዋና ሊቀ ጳጳስ የእስልምናን ሕግጋት መቀበል አለብን ብሎ በተናገረ ጊዜ ሙስሊም ሴቶችን ለሸሪያ ፍርድ ቤቶች አሳልፈው እየሰጣቸው ነበር። በዩኬ ውስጥ ሁለተኛ ዜጋ እንዲሆኑ እያደረጋቸው ነበር። የመሐመድን ሕይወት ማግኘት ትችላላችሁ፣ ነገር ግን ከኢየሱስ ሕይወት በላይ አስቸጋሪ ነው። ወንጌላትና የኢየሱስ ሕይወት የአደባባይ እውነት ናቸው። በሚሊዮኖች የሚቆጠሩ ሰዎች በዓለም ላይ 1.5 ቢሊዮን የሚሆኑ ሰዎች ሙስሊሞች ናቸው። በንድፈ ሐሳብ ደረጃም መሐመድን ለመምሰል ይሞክራሉ። ዋናዎቹን ምንጮች ለማግኘት ይከብዳሉ። ባለፉት ዘመናት ለማግኘት ይበልጥ ይከብዱ ነበር። አሁን ግን በኢንተርኔት ምክንያት የተለወጠ ቢሆንም ጽሑፎቹን የማንበብ ችሎታ ያላቸው በጣም ጥቂቶች ናቸው። የእስልምና ግልጽ የሆነ መረዳት የተደበሰበሰ ነው። ለምሳሌ ያህል የመሐመድ የመጀመሪያው ሚስት ታሪክ። ብዙ ጊዜ ሰዎች እርሷ ከእርሱ ምን ያህል በዕድሜ በመብለጧ ላይ ያተኩራሉ። ሶፊያና ሪሃና ሁለት አይሁዳውያን ሴቶች ነበሩ። መጀመሪያ በመውሰድ ዕቁባቶቹ አደረጋቸው። ከዚያም ዘመዶቻቸውን ከገደለና ከሀገር ካባረረ በኋላ ሚስቶቹ አደረጋቸው። የእርሱ ጨቅላ ሙሽራ የሆነችው አይሻን ያገባት በ6 ዓመቷ ነበር። በ9 ዓመቷ ደግሞ ጋብቻውን ሙሉ በሙሉ ፈጸመ። በእነዚህ ታሪኮች መካከል ብዙዎቹ ይጣራሉ፣ ይድበሰበሳሉ። ትክክለኛ መረጃ ብዙ ጊዜ ቅሬታን ያስከትላል። ስለ መሐመድ ያለው መረጃ ዲሞክራሲያዊ አልተደረገም። ስለዚህ ይህንን ሁሉ መረጃ ማግኘት ትልቅ ተግዳሮት ነው። ክፍሉ መጨረሻ ነው።